ከውጭ የምንገዛ በቤት ውስጥ በቀላሉ መስራት የምንችል ጣፋጭ ምግብ። ሰላም፣ እንዴት ናችሁ? ሁሉ ሰላም ነው ወይ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ፈጣሪ ይመስገን። ዛሬም ለቁርስም ለምሳም ለልጅም ለአዋቂም የሚሆን ቆንጆ የሆነ ምግብ ማንኛውም ሰዓት መብላት የምንችል ቀለል ያለው ምግብ አብረን እንስራ። ሁሎዬን ዛሬ ላሳያቸው ብዬ ነው የቀረጽኩት። 4 ራስ ሽንኩርት ልጬ አጥቤ እንደዚህ በረዣዥሙ ከትፌ ያለው። ይሄ ምግብ የሚሰራው በስፔኒ ወይም በስፔኒሽ ነው። እዚህ ጋር ሰርቼ ከጨረስኩኝ በኋላ የቀረጽኩት ቪዲዮ ነው። ትንሽ ያደክማል፣ ያው ትንንሽ አርጌ ስለሰራው ግን ቢሆንም ቆንጆ ሆኖ ስለወጣ በጣም ነው ደስ ያለኝ። ጓደኛዬ እዚህ ጋር የቆሎ ዳቦ አምሮኛል ብላ የዳቦ ቆሎ አምሮኛል ብላ እሱንም ሰራው። እዚህ ጋር ትንሽ ከዛኛው ስሰራ ሊጡ ትንሽ ተርፎ ስለነበረ የውሃ ዳቦ ጋገርኩኝ። እሱ ነው፣ ይሄ ቆሎ ነው። ቆሎም ቆንጆ ሆኖ ነው ይወጣልኝ። የዛን ቀን በርግጥ ትንሽ ስራ በዝቶብኝ ነበረ። ሌላውም ምግብም ስለነበረ ትንሽ ቀኑ አድካሚ ነበረ። ቢሆንም ግን መጨረሻ ላይ የበሉ ሰዎች ደስ ብሏቸው ጣፍጦ ስለበሉ በጣም ነው ደስ ያለኝ። ድካሜ ሁሉ ጠፋብኝ እና ውሎው ይሄ ነበረ። ሽንኩርቱን 4 ራስ ሽንኩርት ልጬ አጥቤ አበሰልኩኝ። ከዛ ቀጥታ ወደ ነጭ ሽንኩርትና ዝንጅብል ነው ሄድኩት። እሱንም እንደዛው አጠብኩኝ። ደቂቃ አርጌ ነው የከተፍኩት በእንፋሎት። ሽንኩርቱ ከዝንጅብልና ነጭ ሽንኩርት ጋር በደንብ እንዲበስል አደረኩኝ። እስኪ በስል ድረስ እነዚህ ጋር ስፔኒ ወይም ስፔኒሽ እሱን ነው አጥቤ ቅድም እንዲደርግ ያስቀመጥኩትን በዚህ መልክ እከትፋለሁ። ሽንኩርት ላይ ትንሽ ዘይት ተጠቅሜበታለሁ፣ አላበዛውም። ትንሽዬ ነው ተጠቀምኩት፣ ምክንያቱም በኋላ ኦይል ወይም ዘይቱን ስለምጨምር አላበዛም። እሱን ጨምሬ ትንሽ አበሰልኩኝ። ስራ በዝቶብኝ ስለነበረ ብዙም ቪዲዮ ለማስገባት አልቻልኩም። ሽንኩርቱን ስጠብሰው ብዙም መጠበስ የለበትም እንዳይጠቁር። በኋላ በእንፋሎቱ ከበሰለ በኋላ ትንሽ ዘይት ጨምርበት ለብ ለብ አርጌ ነው ያወጣሁት። ነጭ ሽንኩርትና ዝንጅብል ጨምርበት። እዚህ ጋር ስፔኒውን ከከተፍኩኝ በኋላ ትንሽዬ ጨው ነስንሼ እንደዚህ በእጄ አሻውት። ለምንድን ነው ይህንን ነገር እንደዚህ የሚያደርገው? ውሃ ጨምቄ ስለማወጣ ውሃ እንዲወርድልኝ ስለሚፈልግ በደንብ አርጌ በጃት ትንሽዬ ጨው ሳላበዛ ነስንሼ አሻውት በእጄ። እንደዚህ ሲያሻው ውሃ ነው የሚሆነው። ለምን ውሃ ጨምቄ ነው በኋላ የሚጨማመር ነገሮችን የሚጨምረው። አላበዛ ልክ አይመጣም። አጂኔውን ወይም ደግሞ ቂጣውን ውሃ ሆኖ ስለሚያበላሽልኝ እዚህ ጋር አሁን እንደዚህ ካሻው በኋላ ራሱ ውሃ ሲሆን እንደዚህ ጨምቄ አወጣው። ሁሉንም እንደዛ አርጌ ነው ያወጣሁት። ሞክሩት፣ ትወዱታላችሁ። በጣም የሚጣፍጥ ምግብ ነው። በጣም ቆንጆ ምግብ ነው። ያው እኔ ብዙ ሰው ስለነበረ በብዛት ነው የሰራሁት። አንደኛ ሌላው ደግሞ ሌላ ምግብ ነበረ፣ ሩዝ ባዥሽ ሰርቼ ነበረ። ብዙ ስራ ስለሰራሁ ትንሽ ደግሞ ነው የዋልኩት። ቢሆንም ሲበሉ በጣም ጣፍጧቸው ስለበሉ በጣም ነው ደስ ያለኝ። እዚህ ጋር እንደዚህ ጨምቄ ውሃውን እደፋለሁ። ውሃ አልጠቀምም። በደንብ አርጌ መጭመቅ አለብኝ። በኋላ ቂጣው ውሃ እንዳይሆን እንደዚህ አርጌ የጨመቅኩኝ። በደንብ አርጌ ጨመቅኩኝ። ከዛ በኋላ ነው ቅድም የጠበስኩት ሽንኩርት፣ ነጭ ሽንኩርትና ዝንጅብል አርጌ የጠበስኩትን
ሽንኩርትና አንዳንድ ነገሮችን የሚጠቀመው። እዚህ ጋር መናገር ያለብኝ ነገር መጀመሪያ ስራ ከመጀመሪ በፊት እኔ ሊጥ አብቁቼ ያለው ሊጤ ኩፍ እስኪል ድረስ ነው ሌላ ስራ ሲሰራ የቆየሁት። እዚህ ጋር ሽንኩርት ታያችሁ ትንሽ እንትና ለብ ለብ አድርጌ ነው ያወጣሁት። አልጠበስኩም። ስጠበስ ከለሩ እንዳይበላሽ አትክልቱን አልጠብሰውም፣ ሽንኩርቱን ብቻ ነው የምጠብሰው። እዚህ ጋር እኔ ያልተጠቀምኩት ድብስ ኡርማን መጨመር አለብኝ። ግን የዛን ቀን የተጋበዙ ሰዎች ድብስ ኡርማን አይወዱም እንዳታስገቢ ተብዬ ነው ያላስገባሁት። ግን ይገባል እናንተ መጠቀም ከፈለጋችሁ። እዚህ ጋር የተጠቀምኳቸው ነገር ሎሚ፣ ስሜአ እና ኦሊቭ ኦይል ወይም ዘይቱን እነዚህን ነው የተጠቀምኳቸው። ሌላ ቅመም አላስገባም። ትንሽዬ ባር አብያትና ነጭ ቅመምና ቆንዶ በርበሬ በጣም ትንሽ የሆነው ሌላ ነገር አልጠቀምም። ከዛ ተጨማሪ ምንም ነገር አልጠቀምም። ጣዕሙ ይቀይራል። አትክልት እንዳይል ጣዕሙን ይቀይራል። እዚህ ጋር ነጭ ቅመም ነው በጣም ትንሽ ነው የተጠቀምኩት። ቆንጆ ጣዕም እንዲሰጣኝ ስለፈለኩኝ ይሄ ቆንዶ በርበሬ ናት። እና በጣም ቀላል ነው እና በጣም ነው የሚጣፍጠው። ሰርታችሁ ክዳን ባለው እቃ ላይ አስቀምጣችሁ በፈለጋችሁበት ሰዓት መመገብ ትችላላችሁ። ቶሎ የሚበላሽ ምግብ አይደለም። እዚህ ጋር መጀመሪያ ሊጥ አብኩቼ ስለነበረ ይኸው ኩፍ ብሎ ወጥቷል። አሁን ቀጣይ እንትኑን ስላዘጋጀው ወደ ሊጥ ነው መሄድ ያለብኝ። ይሄ ምግብ ትንሽ ጊዜ የወሰደኝ እኔ ማሽን ስለሌለኝ ነው። የአዥንን የሚያስተካክልበት ማሽን የለኝም፣ በእጄ ነው የሰራሁት። ለዛ ነው። ማሽን ካላችሁ በጣም ቀላል ነው፣ በትንሽ ጊዜ ላይ ነው የምትጨርሱት። እኔ ማሽን ስለሌለኝ በእጄ ነው የሰራሁት። ይህንን ሊጡን ለማስተካከል ነው ትንሽ የሚያደክመው። የተጋበዙ ሰዎች ደግሞ አዥኔው ሲበዛ አይወድም። በጣም አቅጥነሽ ስሪ ተብዬ ስለነበረ በጣም ቀጭን አርጌ ነው የሰራሁት። እዚህ ጋር እንደዚህ ሊጡን ካስተካከልኩኝ በኋላ እኔ መቁረጫ ስለነበረን በመቁረጫ ነው የቆረጥኩት። እናንተ ባላችሁት ነገር በኩባያም ሊሆን ይችላል፣ የሆነ ጉድጓድ ሳህን፣ በፈለጋችሁት ነገር ሳይዙን አይታችሁ መቁረጥ ትችላላችሁ። እኔ እዚህ ጋር መቁረጫ ስላለኝ በሱ ነው የቆረጥኩት። ከዛ በሱ ከቆረጥኩኝ በኋላ እንደገና ድጋሚ በደንብ አርጌ ነው ያቀጠንኩት። በዚህ ብቻ አይደለም የሰራሁት። እናንተ ጊዜ ካላችሁ እንደዚህ ትንንሽ አርጋችሁ መስራት ትችላላችሁ። በጣም ጊዜ የሌላችሁ ሰዎች፣ በጣም ቢዚ የምትሆኑ ሰዎች ትልልቅ አርጋችሁ መስራት ትችላላችሁ። አያችሁ፣ እንደዚህ አርጌ ነው የተቀለልኩት። በጣም ቀላል ነው። ከውጭ ሲገዛ በጣም የሚከብድ ይመስላል አሰራሩ፣ ግን እንደዚህ ስንሰራ በጣም ቀላል ነው። አያችሁ፣ እንደዚህ አርጌ ነው የተቀለልኩት። አሰራሩ በጣም የሚከብድ አይደለም። ስናይ ማንኛውም ነገር የሚከብድ ሊመስል ይችላል፣ አይከብድም። ግን ስንሰራ በጣም ቀላል ነው። እኔ እንደዚህ በጣም ቀጭን አርጌ ነው ሊጡን የመታሁት። ማሽን ቢሆን በጣም ቀላል ነው፣ ጊዜም እንደዚህ አይወስድብንም። ግን እኔ ማሽን ስለሌለኝ እንደዚህ በእጄ ነው ያስተካከልኩት። ሌላው ደግሞ በብዛት ነው የሰራሁት። በዛ ደግሞ ጓደኛዬ
የዳቦ ቆሎ ካልሰራሽ ቆሎ አምሮኛል ምናምን ብላ እሱን ሲሰራ ይሄንን ሲሰራ ሌላ ምግብም ታዞልኝ ነበረ። እሱንም ሲሰራ ቀኑን ሙሉ ኩሽና ውስጥ ነው የዋልኩት። ግን ያው እንደ ደከመኝ አይደለም። በኋላ ሲበሉ ተሻምቶ ጣፍቷል፣ በጣም ነው የሚጣፍጠው ምናምን ብሎ ሲለበሉ በጣም ደስ ያለኝ እና ድካሜም ጠፋ። እንደዚህ አድርጋችሁ ሰርታችሁ ብሉ፣ ሞክሩት፣ ትወዱታላችሁ። ማለት ልጆቹን እንደዚህ እናንተም በቃ ለማንም ሰው ይሆናል። ሰርታችሁ ሞክሩት፣ ሰርታችሁ ብሉ። በጣም እየጠፋው ነው። አብዛኛ ጊዜ ቪዲዮ አላወርድም። እኔ ጋ ሮመዳን አካባቢ ላይ ትንሽ ቢዚ ስለሚሆን ለመቅረጽ አይመችም። አብዛኛ ጊዜ እኔ ጋ ቪዲዮ ለመቅረጽ ስለማይመቸኝ ነው ፔጅ ላይ የማልገባው። በጣም ይቅርታ። የጠየቃችሁም ልጆች የጻፋችሁም ልጆች አሉ። በጣም ይቅርታ ይጠይቃችኋለሁ። ቪዲዮውን አይታችሁ ከወደዳችሁ ቤተሰብ ሁኑ። ቤተሰቦቼ ደግሞ በጣም ነው ማመሰግናችሁ። በላይክ ጀምሩ፣ ለሌላ ሰው እንዲያይ ይረዳል። ስለምትከታተሉት፣ አስተያየት ስለምትሰጡልኝ፣ በርቺ ስለምትሉኝ በጣም ነው ማመሰግናቸው። በቀጣይ እንድሰራላችሁ የምትፈልጉትን ኮሜንት ላይ አስቀምጡልኝ፣ ሰርቼ እለቃለሁ ከቻልኩኝ። ካልቻልኩኝ ደግሞ ሌላውም የሚችልም ሰው ካለ ይጠይቃለሁ፣ ችግር የለውም። ያው እኔ በጀብ ሼፍ አይደለሁም። ያው የቤት ውስጥ የሚሰራ ምግብ ነው የሚቀርጸው። ሁሉን ነገር ይችላለሁ ማለት አይደለም። የማልችለውንም ልማር ወይም ደግሞ መማር ስለሚፈልግ ነው እኔም እንደዚህ ቪዲዮ መስራት የፈለኩት። ሁላችንም እንደዚህ በቤት ውስጥ ምግብ ማብሰል እንደዚህ ምግብ መስራት ብንለምደው ጥሩ ነው። ለኛ አንዳንድ ጊዜ ይጠቅመናል። ያው ድካም ነው ግን ቢሆንም በጣም ይጠቅመናል። በተለይ እንደዚህ ምግብ መስራት ሙሉ ሰው ነው የሚያደርገን። አብዛኛ ጊዜ አረብ ሀገር ለምንሰራ ኢቶች ምግብ የመስራት ችሎታ ካለ በጣም ነው ሰዎች የሚያከብሩን፣ በጣም ነው የሚያንከባክቡንና በቃ መብታችን የተጠበቀ ይሆናል። እዚህ ጋር የተጠቀምኩት የእንቁላሉን ቀዩን ፓርት እሱ ላይ ወተት ጨምሬ ነው የበጠበጥኩት። ከዛ እሱን ትንሽ ቀባሁት። ይሄ ለምንድን ነው የሚረዳው? የሆነ ቀይ ሆኖ ቆንጆ ካለር እንዲሰጠው ይረዳል። እንደዛ አድርጌ ፍሮን ውስጥ ከተትኩኝ። የሚገርማችሁ ከዚህ 2 ከግማሽ ምናምን ነው የሰራሁት። ብዙ ምግብ ነው የሰራሁት እና እንደዚህ ያደረጋችሁ ሞክሩት። አስተያየታችሁን የሚቀበላሉ። የተሳሳትኩት ቦታ መግባት ያለበት የቀረ ነገር ምናምን ካለ አስተያየት ጻፉልኝ። እዚህ ጋር ይኸው ሰርቼ ጨርሼ 2 ስንዬ ከግማሽ ነው የሰራሁት። እንደዚህ ሆኖ ነው የወጣው። በጣም ነው የሚያምረው። ለመብላትም ለማየትም በጣም ቆንጆ ሆኖ ነው የወጣው። ስለተከታተላችሁ በጣም ነው ማመሰግናቸው። መልካም ቆይታ ይሁንላችሁ። መልካም ጊዜ ይሁንላችሁ።